በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እንኳን አደረሳችሁ ለዕለተ ሰንበት። ዛሬ የዕለተ ሰንበት ነው። በዛ ላይ ደግሞ ዛሬ ዋዜማ ነው አይደለ? ነገ የነነዌ ጾም ይገባል። እንኳን አደረሳችሁ ለነነዌ ጾም። ከባድ ጾም ነው በነገራችን ላይ እናት ልጆቿን ጡት የምትከለክልበት በጣም ምርር ብለን አዝነን የምናለቅስበት ወቅት ነው። እንኳን አደረሳችሁ። አሁን ሰርግ ነበረ ሰሞኑን ስናይ የነበረው በጣም የተለያየ ሰርግ። አንዳንዶች የቤት መኪና ሰጡ ይባላል፣ ለሽምግልና የቤት መኪና ሰጡ ይባላል፣ ካርታ ሰጡ ይባላል፣ የሆነ ነገር ሰጡ። ነገ ከገባሽ ያንቺ ነው ባይዘዌ ከገባሽ አንተ ካገባሃት ከተጋባችሁ ያንተ ነው ያንቺ ነው። ይሄ ምንም እንትን የለውም። ግን ደስ ይላል የሆነ ነገር ሲሰጥ ለሰሚው። እኛ አሁን ደስ ብሎናል። እንዲህ ተደረገላት ያተደረገላት በጣም ነው ደስ የሚለን። ግን ምንድን ነው ምንም የሌላችሁም ሰዎች እኔ ምንም ሳላረግላት እኔ እንዲህ ሳላረግላት ልትሉ አይገባም። ሰው ከምንም ከመኪና ቁልፉም ከካርታውም ከምኑም የበለጠው ንጹህ ልብህን ንጹህ ፍቅርህን እና እምነትህን ስጣት። እምነትሽን ስጩ። በቃ ትልቁ ያ ነው። ከዛ በኋላ ሌላው እየተሰራ በሂደት ውስጥ እግዚአብሔርን በማምለክ ውስጥ ቀስ እያላችሁ በመለወጥ ውስጥ የሚመጣ ነገር ነው። እግዚአብሔር መጀመሪያ ጽድቄንና መንግስቱን ፈልጉ፣ ሌላው ሁሉ የእናንተ ነው ያለ አምላክ። ይሄ እንትና መኪና ሰጣት እንትና ብልጭልጭ ነገር ላይ ፎከስ አታድርጉ። ትዳር ያ አይደለም። እውነት ሰዎች አሁን እንትና መኪና ተገዛላት ምንም የሌለውን ልጁን ለእኔ መኪና ካልሰጠኝ ካርታ ካልሰጠኝ ልትዩ ነው። እንዳይሆንም እያሰባችሁ ተራመዱ። ያ ሰውዬ ስላረገ ስላለው አረጋ፣ በቃ ያ ነው እዛ ጋር ያለው ነገር። ስላለው አደረገ። የሌለውስ የሌለው አያገባ። እንደዛ አይደለም። እግዚአብሔር ለእያንዳንዱ ሰው የራሱን ሰው ለምን እልም ያለ የኔ ቢጤ ድሃ መንገድ ላይ ቁጭ ብሎ የሚለምን ለምን አይሆንም? እንደሱ አይነት የራሱን ሰው እግዚአብሔር ምን ብሎታል? ሰጥቶታል። ክብር ምስጋና ለመድኃኒዓለም። አሁን እንትና ይህን ሰጠ ይህን ሰጠ ሰው እንኳን ሰጣት እንኳን ተደራረጉ ጥሩ ነው፣ ደስ ይላል። እኛም ስንሰማ ደስ ብሎናል። በቃ ለቤተሰቦቿም ለራሷም ደስ የሚል ነገር ነው። ከሌለህ ምንም ችግር የለውም። ከወደድካት ከወደደች ንጹህ ልብህን ሌላ ሁሉንም ቆሻሻ ኮተታ ኮተትታችሁ። ይሄ ኮተት ነው። መኪናም ቢሆን ሲጋጭ የሚጠፋ ነው። በየቀኑ ነዳጅ ይበላል። ሁሌ ብር ይፈልጋል። ሁሉ ነገር ከባድ ነው። እንዲሁ ስንሰማው እውነት እንዲሁ መኪና ሰጣት በጣም ዋው እንላለን። ውሸት ነው። አንዴ ሲጋጭ ያለውን ታሪክ አታውቁትም። እሱ ውስጥ አይደለም የምንገባው። ንጹህ ልብ ነው። ልብ ከአንተ ጋር በሃይማኖት ትመስላለች። እውነት ልብህን ሰጥተሃታል። እውነት አንተ ነገ ብትወድቅ ብትታመም የምታነሳሳው ነህ። ይሄን ሁሉ ነው ማሰብ ያለን ከእግዚአብሔር ጋር። እመቤቴ ማርያም የራሴን ሰው እኛ ድሮ እንደውም አባቶች ምን ይሉናል ስትጸልዩ? የራሴን ሰው ስጠኝ፣ የትዳር አጋሪን ውሃ አጣጬን ስጠኝ በሉና ለምኑ ይሉን ነበረ። በእውነት እኔ ይገርመኛል። ለካ እነሱ ትክክል ነበሩ። በዛ ውስጥ ነው የምናገኘው የራሳችንን የህይወት አጋር እንጂ መኪና መኪና ሰጥቶ በሳምንት ውስጥ አብሮ ህይወት አይቀጥልም። ቁልፍ ስለሰጠ ህይወት አይቀጥልም። ምክንያቱም በአርቴፊሻል ነገር ነው እነሱ የተዋሃዱት። በምን በቤት ካርታ። የቤት ካርታ ስንት ፕሮሰስ አለው፣ ስንት ጣጣ አለው። ነገ ምን ሊመጣ ምንም አሁን አንዳንድ ሰዎች አላያቸውም? እንዲህ ታምሜ 2 ቤት ሸጬ 3 ቤት ሸጬ መኪናዬን ሸጬ መዳን አልቻልኩም መታከማ። በንጹህ እግዚአብሔር ከጤንነት ጋር በንጹህ ፍቅር በድህነት አግብተህ የምትኖር ስንቶቻችን ናት? ኧረ ምን የቤት ካርታ ጤና ወርቅ። እግዚአብሔር ኢየሱስ ክርስቶስ ጤና ይስጥ። ስለዚህ እነሱም የተደራረገላቸው በቃ በጣም እንትን የገነነ ነገር ነው አይደለ? ምንም ችግር የለውም። ያርግላቸው መድኃኔዓለም። ሰው ወንድ ልጅ ጎበዝ ሆኖ ከሰራ ድሮ የትም አይወስዶም፣ ለሚስቱ ነው ይታወቃል። ግን አሁን ምንድነው እንዲሰጠ ያሰጣ። እኛ ምን እንቁልልጬ ምንም ሊገርመን አይችልም። ይሄ ምንም የሌለህን እንቁልልጬ የሌለሽን ሴት እንቁልልጬ እሱ እኮ ምንም አላረገልኝም ብለሽ ምንም አላረገልኝም ብዬ እኔ ከባሌ ጋር ልጣላም። በቃ ያ ከሁሉ የበለጠው ፍቅሩን ባሌ ፍቅሩን ልቡን ሰጥቶኛል። በእምነት ይመስልሻል? የድንግል ማርያም ልጅ ነው፣ የኢየሱስ ክርስቶስ ልጅ ነው። በቃ የስላሴ ልጅ ነው። የስላሴ ልጅነት ነው የሚያምነው። በክርስቶስ የሚያምን ነው።
በዛ ነው መዋሃድ ያለባችሁ። ሌላው ትርፍ ነው። ሌላው ትርፍ መንግስቴና ጽድቁን ፈልጉ አለ። ያኔ ከዛ በኋላ ሁሉንም እንደዚህ ያፈስላችኋለሁ። ለአባታችን ለንጉሥ ዳዊት ሲመጣ ሜሮኑ ፈላ አይደለም የሚለው። እኛም ክርስቶስን ስንይዝ እንዲህ ህይወታችን ፍልት ብሎ ህይወታችን ይቀየራል። ስለዚህ ብዙ ይሄ ለእንትና ተደረገ እንደዚህ ነው እያላችሁ ትዳር አጋር ሲመጣላችሁ ባሎቻችሁን ህይወት አጋራችሁን ክርስቶስ አንተ ስጠኝ ነው እንጂ መኪና ይዘህ አልመጣህም፣ የቤት ካርታ ይዘህ አልመጣህም እያላችሁ ባሎቻችሁን አትግፉ። የገፋሹ ገፍተሹ ደግሞ ነገ ላታገኝ ትችያለሽ። የተገፋ ሰው እሱ እንደውም ያማረችውን የተዋበችውን እንደው አስናቀች የተባለችዋን ያገባል። አንቺስ እየገፋሽ በእውነት እንጀራ ማለት ነው። ትዳር ህይወት ነው፣ አይገፋም። የመጣላችሁን አትክፉ። ግን ምንድነው መስፈርታችሁ? ትክክለኛ እግዚአብሔርን ክርስቶስን የድንግል ማርያምን ልጅ በተዋሕዶ ያምናል ወይ የሚለውን ነው ማጥናት ያለባችሁ። እውነተኛ ሰው ነው ወይ? ትዳር አለ ወይ? ቤተሰብ አለ ወይ? ከዚህ በፊት እንደዚህ አይነት ነገር መስርቷል ወይ? ይሄን ነው ማጥናት ያለብሽ። ንጽህናውን ማጥናት አለብሽ እንጂ የቤት ካርታ አለ ወይ? መኪና አለ ወይ? ምን አገባሽ እዛ ውስጥ? ክርስቶስን ከያሽ ያፈስልሻል። እንደ ለዳዊት እንደፈሰሰ ሜሮን ላንቺም ይፈስልሻል። በቃ ይሄን ነው ማመን ያለባችሁ። ሰላሙንም ቻው፣ ወዳችኋለሁ።